በሚያዝያ 14 ዕለታዊ ዜናዎቻችን የታደሰ ወረደ ሹመት፣ የጌታቸው ረዳ የሐዘን መግለጫ፣ የአሜሪካው ከንቲባ አስደንጋጭ መግለጫና የትምህርት ሚኒስቴር ማሳሰቢያ እና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። ሰብስክራይብ፣ ላይክ እና ሼር በማድረግ በየዕለቱ ትኩስ ዜናዎችን ይከታተሉ። በአሜሪካ አንድ ከንቲባ ቤት የሌላቸውን ሰዎች በነፃ አደንዛዥ ዕፅ በመስጠት እንዲሞቱ ማድረግ ይቻላል ሲሉ መናገራቸው መነጋገሪያ ሆኗል። በአሜሪካ የላንካስተር ከተማ ከንቲባ መንገድ ላይ የሚያድሩ ቤት የሌላቸው ሰዎች አደንዛዥ መድኃኒት በመስጠት ለምን እንዲሞቱ አናደርጋቸውም የሚል ሐሳብ አቅርበዋል። በእርሳቸው አባባል የሚፈልጉትን ያህል አደንዛዥ ዕፅ የሆነውን ፌንታኒል በነፃ ለመስጠት ዝግጁ ናቸው። ይህ ዕፅ ከሄሮይን በብዙ እጥፍ የሚበረታ ኃይለኛ ሰው ሰራሽ ኦፒዮይድ ነው። አንድ መጠን እንኳን ሊገድል ይችላል። በአሜሪካ በየዓመቱ በ10 ሺዎች የሚቆጠሩ ሰዎች በፌንታኒል ይሞታሉ። በእውነቱ ከንቲባው ነፃ አቅርቦት በመስጠት ቤት የሌላቸው ሰዎች የዘር ማጥፋት ወንጀል ለመፈጸም አስበዋል የሚል ውንጀላም ቀርቦባት ከንቲባው ቤት የሌላቸው ሰዎች ከሌሉ የቤት እጦት ችግር አይኖርብንም ሲሉ መናገራቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። በሰኔ 2017 የሚሰጠውን የቅድመ ምረቃ ፕሮግራሞች የዩኒቨርሲቲ መውጫ ፈተና ዳግም ለመፈተን እየተጠባበቁ ያሉ አመልካቾች ምዝገባ ከዛሬ ሚያዝያ 14 2017 ዓ.ም እስከ ግንቦት 5 2017 ዓ.ም የሚከናወን መሆኑን ትምህርት ሚኒስቴር አሳውቋል። ፈተናው የሚሰጥበት ቀን ወደፊት ይገለጻል ሲል ትምህርት ሚኒስቴር ጨምሮ ገልጿል። ፈተናውን ለመውሰድ የብሔራዊ ወይም ደግሞ ፋይዳ መታወቂያ መያዝ ግዴታ ሲሆን የአገልግሎት ክፍያ 500 ብር በቴሌ ብር በኩል ብቻ የሚፈጸም መሆኑን ትምህርት ሚኒስቴር ጨምሮ ገልጿል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በሰላም ረፉ። እሱ በዓለም ላይ ላሉ ድምጽ ለሌላቸው ሰዎች ድምጽ ነበር ማለት መናቅ ነው። ብዙዎች ዝምታን ሲመርጡ ለትግራይ ሕዝብ ድምጽ ከሆኑትና ከጸለዩት ጥቂት ድምጾች መካከል አንዱ ነበሩ ሲሉ አቶ ጌታቸው ረዳ ተናግረዋል። በተያያዘ ዜና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክቡር ዶክተር ሼክ ሐጂ ኢብራሂም ቱፋ በሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ህልፈ ሕይወት የተሰማቸውን ሐዘን ገልጸዋል። ፕሬዝዳንቱ ለኢትዮጵያ ካቶሊካዊት ቤተክርስቲያን ሊቃነ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በላኩት የሐዘን መግለጫ በሮማው ሊቃነ ጳጳሳት ፍራንቺስኮ ህልፈተ ሕይወት የተሰማቸውን ሐዘን በመግለጽ ለቤተሰቦቻቸውና ለሥራ ባልደረቦቻቸው መጽናናትን ተመኝተዋል። በቡርኪና ፋሶ መሪ ኢብራሂም ትራኦሬ ላይ ያነጣጠረ ግድያ መክሸፉ ተሰምቷል። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስተር መሐመዱ ሳና አስታውቋል። የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆነው የቡርኪናቢ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስተሩ ጨምረው ገልጸዋል። በቡርኪና ፋሶ ፕሬዝዳንት ላይ የተሴራው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበር ሚኒስተሩ ተናግረዋል። ከዚህ ጋር በተያያዘ የውጭ ዜጎችን ጨምሮ 9 ሰዎች በቁጥጥር ስር ውለዋል። ከዚህ ጀርባ የፈረንሳይ እጅ እንዳለበትም ተዘግቧል። ሁቲዎች በሁለት የአሜሪካ ኢላማዎች ላይ ጥቃት መፈጸማቸውን የየመንን ቡድን ወታደራዊ ቃል አቀባይ ያህያ ሳሬ ተናግረዋል። በአሽኬሎን እና በኡሙ አልጀራሽራሽ ሁለት ኢላማዎች ላይ ወታደራዊ እርምጃዎችን በድሮኖች ወስደናል ሲሉ ሳሬ ይፋ አድርገዋል። የአሜሪካ የአውሮፕላን አጓጓዥ የሆኑት ትሩማን እና ቪንሰን እንዲሁም የባህር ኃይል መርከቦቻቸውም ተመተዋል። ቀደም ሲል የአሜሪካ ጦር በየመን ታዋቂ የሆነውን የገበያ ቦታ ላይ ቦምብ መምታት ቢያንስ 12 ሰዎች መሞታቸው የሚታወስ ነው። የትራምፕ አስተዳደር ጥቃቱ ቡድኑ ለዓለም አቀፉ የንግድ ልውውጥ ዋነኛ መተላለፊያ በሆነው በቀይ ባህር ላይ የሚያደርሰው ማስፈራሪያ እንዲያቆም ለማስገደድ ያለመ ነው ብሏል። እንደ አውሮፓውያን አቆጣጠር ከኖቬምበር 2023 ጀምሮ ሁቲዎች እስራኤል በጋዛ ላይ ላካሄደችው ጦርነትና ከፍልስጤማውያን ጋር ለመተባበር ሲሉ ከእስራኤል ጋር በተገናኙ መርከቦች ላይ ጥቃት እየሰነዘሩ ይገኛሉ። በጥር ወር በሐማስና በእስራኤል መካከል የተኩስ አቁም ስምምነት ከተካሄደ በመርከቦቹ ላይ የሚደርሰውን ጥቃት እንደሚያቆም አስታውቆ ነበር። የትግራይ ክልል አዲሱ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ የደብረጽዮን ገብረ ሚካኤል ቡድን ምክትል ሊቀመንበር አቶ አማኑኤል አሰፋን ምክትላቸው አድርገው መሾማቸው ተሰምቷል። ፕሬዝዳንት ሆነው ከተሾሙ 11 ቀናት በኋላ ጀነራል ታደሰ ወረደ የካቢኔ አባሎቻቸውን ይፋ አድርገዋል። በዚህ ሹመት የደብረጽዮን ቡድን ውስጥ ከፍተኛ ሚና የነበራቸው ፖለቲከኞችን በጊዜያዊ አስተዳደር ውስጥ ተካተዋል። ይህ ሹመት በትግራይ ክልል የደብረጽዮን ቡድን ተጽዕኖ እየጨመረ መምጣቱን የሚያሳይ ሲሆን ቀደም ሲል በስልጣን ላይ የነበረው የጌታቸው ረዳ አስተዳደር በቅርቡ ከስልጣን መወገዱ ይታወሳል። አዲሱ ፕሬዝዳንት የክልሉን ሰላምና ደህንነት በማስጠበቅ እንዲሁም በክልሉ እየተባባሰ የመጣውን የህገወጥ የወርቅ ማዕድን ቁፋሮ ችግር መቆጣጠርን ቀዳሚ ትኩረታቸው አድርገዋል። በተለይም የህገወጥ ማዕድን ቁፋሮ ኃይለኛ አካላትን
ሊጋብዝ እንደሚችል ስጋታቸውንም ገልጸዋል። አቶ ታደሰ ከሰሞኑ የጌታቸው ረዳ አስተዳደር ያገዳቸውን 3 ከፍተኛ የጦር መኮንኖች ወደ ስራቸው መመለሳቸውም የሚታወስ ነው። በተጨማሪም የፍትህ ስርዓቱን ማሻሻል የአዲስ አስተዳደር ሌላው ትኩረት እንደሆነ ተገልጿል። አዲሱ ፕሬዝዳንት ስልጣን ሲረከቡ በአዲስ አበባ የዲፕሎማቲክ ማህበረሰብና በጠቅላይ ሚኒስትር አብይ አህመድ ፊት የፌዴራል መንግስት ያዘጋጀውን 8 ነጥብ የቃል ኪዳን ሰነድ መፈራረማቸው የሚታወስ ነው። ወደ ሞቃዲሾ እየገሰገሰ የነበረውን የአልሸባብን እንቅስቃሴ ለመግታት የቱርክ መከላከያ ሰራዊትን የያዙ 2 የጦር አውሮፕላኖች ሶማሊያ ሞቃዲሾ አርፈዋል። በዚህም በመጀመሪያው 500 የቱርክ ኮማንዶ ከስፍራው ደርሷል። ባለፉት ቀናት ውስጥ አልሸባብ በሶማሊያ ጦር ላይ ከፍተኛ የማጥቃት ዘመቻ መጀመሩን ተከትሎ የሶማሊያ ጦር የመፈራረስ አደጋ ውስጥ መግባቱን የተመለከተችው ቱርክ በ2 አንቶኖቭ አውሮፕላን 500 ሰራዊት ከበቂ መሳሪያ ጋር ወደ ሞቃዲሾ ልካለች።